በኖ መርከብ ውስጥ የገባ እንስሶች ይጠፋሉ በኖ መርከብ ውስጥ እኔ የሚገርመኝ በኖ መርከብ ውስጥ ያሉ እንስሶች እንኳን ዘና ብለው ከውስጥ ዶፉ ባህሩ ምናምን ሲል ዘና ብለው ያላምጣሉ ይበላሉ አይደል እስቲ መርከቡ አይሰምጥም በሉ የገባው ብዙ ነው በሉ መርከቡ አንድ ነው በሉ ማንም ጥሩ ሰው በሉ ኖህም ቢሆን በሉ ከመርከቡ ውጭ በህይወት አይኖርም በሉ ኤሊም ቢሆን በሉ ብራዘር ኤሊ አይኖርም የሆነ በ15 ቀን ወክ አድርጎ የሚመጣው እንደማለት ደግሞ ፈጣናሉ እንደ ጥንቸል ታታታታ የሚሉ መቃዝ ሁሉም መርከብ ውስጥ ናቸው የተረፍከው በመርከቡ እንጂ በዋና በብልጠት ምናምን የለም ከመርከቡ ውጭ እኔ ምናምን የለም ግን መርከብ ውስጥ ብዙ ድራማ አለ እኔ ወጣና ወገኖቼ መርከብ ውስጥ ነን ያለነው አይዟችሁ አጠፉም ኤሊ አቤት ድናሃል አቦ ሸማኔ አቤት ምንም ብትፈትን ድናሃል ሁሉም መርከብ ውስጥ ነው እዛ ወንድሞቻችን ይነሳሉ እንዳይመስላችሁ ወገኖቼ ድነናል አምልጠናል የሚሉ አሉ እስቲ ስሙት ይዩት መብረቁን ዝናቡን ውሃውን ወገኖቼ እኔ ፈራለሁ ዘመኑ ያስፈራል ሃሌሉያ እኛ አረበናታችሁ መርከብ ውስጥ ነን አታስፈራሯቸው መርከቡ አይሰምጥም እንኳን መርከቡ ጌታ ኢየሱስ የተኛበት ውሃ የሚያስገባው እነ ጴጥሮስ ታንኳ ኢየሱስ ካለ አይሰምጥም ዝም ብሎ ነው የሚወናጨፉት አረ እየሰመጥን ነው እንደውም እየሰመጥን ነው ብቻ አይደለም ቃላቸው ጠፋን መጥፋት የሚለው መንፈስ አደገኛ ትምህርት ኢየሱስ ተኝቷል እሬ ልንጠፋ ነው እስቲ እናንተ እዚህ ጋር ሆናችሁ የሚገባውን ውሃ ጠላቱ ወደዚህ የሚያስገባው እንድንሰምጥ የሚያደርገውን ውሃ እናንተ ድፉ ውሃ ይገባል በኢየሱስ ስም መልሳሃለሁ በኢየሱስ ስም መልሳ ቢሉ የለም ቤታ ውሃ ሌላ ቡድን ኢየሱስ ጋር ሄደ ጸለው ጌታ ሆይ ስንጠፋ አይገድህምን ኢየሱስ ምን አለ አይዟችሁ ጸሎታችሁን ሰምቻለሁ አትፍሩ አይዟችሁ አለ ገሰጻቸው ተቆጣቸው ምንድን ማታምኑ ማለት ምን ቢደረግ ነው የምታምኑት አጠፉም አለሁ አይ እኔ እኮ ረመዳን ማጠፋው መርከብ ውስጥ የተኛለ ማጠፋው መርከቡ አይሰምጥም እንዴት ነው የጥፋቱ ውሃ ላይ ከመርከቡ ውጭ ሆነ እየዋኘ ነው እንዴ አንተ ያለኸው እንዴት ነው አልገባህም እንዴ እስቲ መርከቡ ውስጥ ከገባህ በኋላ በሉ ልውጣ እንዳትል እንኳን መጽሐፍ እንደሚል እግዚአብሔርም በኖህ ላይ የመርከቡን በር ከኋላው ዘጋበት አትወርድም አትወጣም ዋጋ ትከፍላለህ ትንፈራፈራታለህ መርከብ ውስጥ ሆነ ድራማ ትሰራለህ አትወጣት አንተ ሳትሆን የዘጋው አንተ ብትዘጋውማ ከፍተህ የምትወርደው ስንት መሰለ መጽሐፉ እግዚአብሔርን በሩን ከኋላ ዘጋበት በቃ አለቀ ዘላለማዊ ደህንነታችን የማይጠፋባቸውን 10 የወንጌላውያን አስተምሮ ፖይንቶች አሉ 10 አንደኛ የፖዚሽናል አፕሮች የሚባል አለ ማለት ከክርስቶስ ጋር በመቆጠር የምንማረው ያለ መጥፋት ትምህርት አስተምራለሁ እያልኩ ነው ሄደብኝ ሌላው ደግሞ ምክንያታዊ አቀራረብ የሚባል አለ ሎጂካል አፕሮች ይሄ እንግዲህ ኢቫንጀሊካል ቸርችስ ወይም ደግሞ ኢቫንጀሊካል ቴዎሎጂካል ቸርችስ ምናምን የሚባሉት በሌላውም ዓለም ላይ ያለ መጥፋት ትምህርት አፕሮች ብለው ያስቀመጧቸው ናቸው እኛ አይደለን ወንጌላውያን ኦርቶዶክስ ነው የወጣው ወንጌላውያን ኢቫንጀሊካል ቴዎሎጂካል ኮሌጅ በዓለም ላይ ያሉ ብዙዎቹ ያለ መጥፋት አፕሮች ብለው ወይም አቀራረቦች ብለው ያስቀመጧቸው ሶስተኛው የእግዚአብሔር እጆች አቀራረብ የሚባለው ማለት ነው
እሱኛው ጎድ ሳንስ አፕሮች የሚባለው ማለት ነው። አራተኛው የልምምድ አቀራረብ የሚባለው ስናወራው ነው በደንብ ግልጽ የሚሆነው። ያ ደግሞ ኤክስፔሪንሻል አፕሮች የሚባለው ነው። አምስተኛው የቤተሰብ አቀራረብ የሚባለው ነው። እሱም ዘ ፋሚሊ አፕሮች የምንለው ነው። ቤተሰባዊ አቀራረብ፣ የትምህርቱ አቀራረብ እንደማንጠፋ ያሉ የትም ቦታ ያሉ ስነ መለኮቶች ውስጥ ያስቀምጧቸዋል። ስድስተኛው የመውረስ ወይም የርስት ወይም ኢንሄሪታንስ የሚባለው አፕሮች ነው። ከነዚህ አሁን ከምናያቸው ነገሮች የተነሳ የዘላለም የጸና መዳን መፈጸሙን የምናጠናባቸው ናቸው። ሰባተኛ የሉዓላዊነት አቀራረብ ነው። ቅድም አንተ ወደህ አንተ እንደዚህ ብለን የዘመርነው አይነት ማለት ነው። አሁን የዘመርነው የማንጠፋባቸውን ትምህርቶች አንዱን ክፍል ብቻ ነው። ሰባተኛው ይሄ ነው፣ የሉዓላዊነት አቀራረብ ወይም ዘ ሶቨረንቲ አፕሮች ነው። ስምንተኛው ደግሞ የክርስቶስ አካል አቀራረብ ነው። አካል ውስጥ ብልቶች ናቸው። የክርስቶስ አካል ውስጥ ብልቶች ናቸው። መንበርሶ ናቸው። ገብታቸዋል? የሆነ እዚህ ውስጥ ገብታቸዋል? እና እንዴት ነው? ሰርጂካል አለ በክርስቶስ አካል ላይ ሰርጂካል አለ የለም አይደል? የቀደች እንደው ሰው መስለህ የሚያስገባው ውጣ። ወይ ደግሞ በዚህ ትንሿ ጣት ላይ አንድ ታላቅ መምህር እንደተናገረው፣ አንድ ትልቅ የቤተ ክርስቲያን ሰው የተናገረው፣ አንድ የዳነ አማኝ ይጠፋል ማለት የክርስቶስ አካል ብልት ውስጥ ሆነ የገባ ሰው ይጠፋል ማለት ክርስቶስ በዘላለም ደስታ ከብዙ ክርስቲያኖች ጋር ሲኖር ትንሽ ውጣቱ ግን በሲኦል ትቆያለች ማለት ነው። የክርስቶስ የአካል ብልቶች ናቸው። እሱ የክርስቶስ በሉ የአካሉ ክፍል ሆኛለሁ። የዳንክበት ምክንያት በእርሱ ስለተሰወርክ። እሱ ሲሄድ እዚህ ውስጥ ሆነ። እዚህ ውስጥ እኮ ስንት የሚያሳምም ኦርጋን አለ። ስንት እኮ ጤና የሚነሳ ነገር አለ። ጳውሎስ ከአካል ብልቶች ውስጥ አለ ብልቶች ውስጥ አንዱ ብልት ቢሰቃይ ሁሉም ይሰቃያሉ አለ። እውነት ውሸት? እና ተሰቃይቶ የሚያሰቃየን ስንት አባል አለ? ማት ግን ምን ታረጋዋለህ? የምናፍርበት ወንድም ይኖራል። የምናፍርበት ወንድም ወይም እህት አንዳንድ ጊዜ እንደ ውይ ልጅ የሚባል አለ አይደል? መጽሐፉ በምናፍርባቸው ብልቶች ላይ ወይም ብልቶቻችን ላይ የሚበልጥ ክብር እናለብሳቸዋለን ይላል። እኔ ምን ላድርግ? እኔማ እንዲህ አይነት ወንድም እግዚአብሔር ከመንግስቱ እየጨረገደ ቢያስወጣው ጥሩ ነው ብዬ አስብ ነበር። ተረኛ እንደመሆን ስለማቅ አልፈልግም። ይሄን ነገር ይሰማል ወይ? ተራ ቢደርስ ስንቱ ይውጣ ብለህ ተስማምታል። አንተስ ከማን ታንሳለህ ቢለኝስ? የአካሉ ክፍሎች ነን፣ ብልቶች ነን። እሱኛው አፕሮች አለ። ሌላው ይሄ ክርስቶስ አካል አቀራረብ ነው። ዘ ቦዲ ኦፍ ክራይስት አፕሮች ነው። ሌላው ደግሞ የግሪኩ ቃል አቀራረብ አለ። ይሄ ግሪክ ቴንሶች አቀራረብ አለ። ለምሳሌ ኤፌሶን 2 ላይ ያለው። አስረኛው ደግሞ የመታተም ወይም የማህተም አገልግሎት፣ የመንፈስ ቅዱስ ሲልድ መደረግ አፕሮች አለ። በመንፈስ ቅዱስ ታትማቸዋል ይላል መጽሐፉ። በቃ ከታተምክ የታተምከው ለቤዛ ቀን ምን እንደሆነ ታውቃለህ? አጠፋም ማለት ነው። በመንፈስ ቅዱስ መታተም ማለት የቃሉ ፍቺ ብዙ ነገር ምናምን ብዙ ሳንርቅ አጠፉም ማለት ነው። ይሰማል? ሲልድ ተደርገሃል። እንደው በሌላኛው ነገር ላስረዳ ብል ሲልድ ከመደረግ ከማህተሙ የንብረትነት ባለቤት ባሻገር ጭራሽ ተደብቀሃል። ልክ ደብዳቤ ተጽፎ ፖስታ ውስጥ ይገባ የለ? ፖስታ ውስጥ ይገባና ምን ይደረጋል? ድሮ ተደርጎ ይታሸጋል አይደል? ከዛ በኋላ ያ ማለትም መሰለ ላኪው እና አድራሹ ጋር እስክደርስ ድረስ ሲልድ ተደርገሃል። እዛ ውስጥ ሆነ ግን መንፈራገጥ ትችላለህ። እኔ ወይኔ እያልክ ትጮኻለህ። ቀጥታ መንፈስ ቅዱስ ወስዶ ለሙሽራው ለክርስቶስ መጽሐፍ በኖ መርከብ ውስጥ የገባ እንስሶች ይጠፋሉ። በኖ መርከብ ውስጥ እኔ ከሚገርመኝ በኖ መርከብ ውስጥ ያሉ እንስሶች እንኳን ዘና ብለው ከውስጥ ዶፉ ባህሩ ምናምን ሲል ዘና ብለው ያላምጣሉ። ይበላሉ አይደል? እስቲ መርከቡ አይሰምጥም በሉ። የገባው ብዙ ነው በሉ። መርከቡ አንድ ነው በሉ። ማንም ጥሩ ሰው በሉ። ኖህም ቢሆን በሉ ከመርከቡ ውጭ በህይወት አይኖርም በሉ። ኤሊም ቢሆን በሉ ብራዘር ኤሊ አይኖርም። የሆነ በ15 ቀን ወክ አድርጎ የሚመጣው እንደማለት ደግሞ ፈጣናሉ እንደ ጥንቸል ታታታታ የሚሉ መቃዝ ሁሉም መርከብ ውስጥ ናቸው። ኦኬ
የተረፍከው በመርከቡ እንጂ በዋና በብልጠት ምናምን የለም። ከመርከቡ ውጪ እኔ ምናምን የለም። ግን መርከብ ውስጥ ብዙ ድራማ አለ። እኔ ወጣና ወገኖቼ መርከብ ውስጥ ነን ያለነው፣ አይዟችሁ አጠፉም። ኤሊ አቤት ድነሃል። አቦ ሸማኔ አቤት ምንም ብትፈትን ድነሃል። ሁሉም መርከብ ውስጥ ነው። እዛ ወንድሞቻችን ይነሳሉ። እንዳይመስላችሁ ወገኖቼ ድነናል አምልጠናል የሚሉ አሉ። እስቲ ስሙት፣ ይዩት፣ መብረቁን፣ ዝናቡን፣ ውሃውን። ወገኖቼ እኔ ፈራለሁ። ዘመኑ ያስፈራል። ሃሌሉያ። እኛ ኧረ በእናታችሁ መርከብ ውስጥ ነን፣ አታስፈራሯቸው። መርከቡ አይሰምጥም። እንኳን መርከቡ ጌታ ኢየሱስ የተኛበት ውሃ የሚያስገባው እነ ጴጥሮስ ታንኳ ኢየሱስ ካለ አይሰምጥም። ዝም ብሎ ነው የሚወናጨፉት። ኧረ እየሰመጥን ነው እየሰመጥን ነው። እንደውም እየሰመጥን ነው ብቻ አይደለም፣ ቃላቸው ጠፋን። ይሄ መጥፋት የሚለው መንፈስ አደገኛ ትምህርት ነው። ኢየሱስ ተኝቷል። እሬ ልንጠፋ ነው ልንጠፋ ነው። እስቲ እናንተ እዚህ ጋር ሆናችሁ የሚገባውን ውሃ ጠላቱ ወደዚህ የሚያስገባውን እንድንሰምጥ የሚያደርገውን ውሃ እናንተ ድፉ። ውሃ ይገባል። በኢየሱስ ስም እመልስሃለሁ፣ በኢየሱስ ስም እመልስሃለሁ፣ በኢየሱስ ስም መልስ ቢሉ የለም። ብቻ ውሃ ውሃ ውሃ። ሌላ ቡድን ኢየሱስ ጋር ሄደ፣ ጸለው። ጌታ ሆይ ስንጠፋ አይገድህምን? ኢየሱስ ምን አለ? አይዟችሁ ጸሎታችሁን ሰምቻለሁ፣ አትፍሩም፣ አይዟችሁ አለ። ገሰጻቸው፣ ተቆጣቸው። ምንድን ማታምኑ ማለት ምን ቢደረግ ነው የምታምኑት? አጠፉም አለሁ። አይ እኔ እኮ ረመዳን ማጠፋው መርከብ ውስጥ የተኛለ ማጠፋው መርከቡ አይሰምጥም። እንዴት ነው የጥፋቱ ውሃ ላይ ከመርከቡ ውጭ ሆነ እየዋኘ ነው እንዴ አንተ ያለኸው? እንዴት ነው አልገባህም እንዴ? እስቲ መርከቡ ውስጥ ከገባህ በኋላ በሉ ልውጣ እንዳትል እንኳን መጽሐፍ እንደሚል እግዚአብሔርም በኖህ ላይ የመርከቡን በር ከኋላው ዘጋበት። አትወርድም፣ አትወጣም፣ ዋጋ ትከፍላለህ፣ ትንፈራፈራታለህ። መርከብ ውስጥ ሆነ ድራማ ትሰራለህ፣ አትወጣት። አንተ ሳትሆን የዘጋው አንተ ብትዘጋውማ ከፍተህ የምትወርደው ስንት መሰለህ? መጽሐፉ የእግዚአብሔርን በሩን ከኋላ ዘጋበት ነው። በቃ አለቀ።